ይጣፍጣል። አይወጡ አሪፍ ነው። በርበሬ ቢኖር ቅመም ቢኖረው ደግሞ የኢትዮጵያ ምግብ ይላል። ልብላ ይቆጠራል እንዴ? ለኢየሱስ በኋላ ሄደሽ በልተሽ ብትከጂስ? ማኪ በልተሽ ብትከጂስ? ቀርጫለሁ። በእናትሽ ምን ብያለሁ? ቀርጫለሁ። ኤክስትራሽን ውስጥ መቼ መጥፎ ስራ አልሰራውም። ነፃ ውሃ ብጠጣ ይሻላል። ይሄን ጉድሽንማ ዜና አነባለሁ እንጂ ወይኔ ሰው ምን አለ አሁን ከዛ ገዝተን ብንመጣ ስንት ነገር አወጣናል አይደል? ሴትዮ ወይን እንዳጠጣሽ አዘንጊ። ካሜራ ምስክር ነው። እንዳላዋል ካሜራ ምስክር ነው። የምድር ኖርማል ካሜራ ነው የምናምረው። እግዚአብሔር የዚህ ሀገር ዶሮ ግን ለምንድን ነው የማይጣፍጠው? የእኛ እኮ ሲበላ ራሱ የሆነ ፍሽልክ ይላል። ፍሽልክ የሚያደርግ ነገር ፍሽልክ ያድርግሽ። ሰላም ነው። ሰላም ነው። ሰላም ነው። አባይ ሰላም ነው። ሰላም ነው። አንቺ ስላልሽ እንደዚህ ይበላለሁ። ከቤት ወጣሽ ድጋሚ ምናልባት ነገ ጠዋት ብላልበላሽ ነው። ይሄ ስንት ቀኑ ዶሮ የሰራው ስንት ቀኑ ገና ስንት እግር እንዳለ ስንት አሳ እንዳለኝ አላወቅሽም። ገና አይን በልቼ ወስፋቴ ይዘጋል። ምን ያደርግልሻል? አትባለው አሁን ድምጽዋት አላሳውቅም። ቢያመኝም ችለዋለሁ። እርሴ ለሄዳ በቁማታ እንዲልቀ ቡና ከዛ እናፍላ። ወደ ቤት ታክሲ እስኪመጣ ውጭ ብዬ ላድር። ምን ችግር አለው? ነገ እኮ እየደከምኩ ነው የምውለው። ዛሬ ዘና ካልሽ ነገ ብትደክሚ ትስኖር ማለት ነው። ታዲያ እንቅልፍ የሚባል ነገር አለ። አባት ተኝስ አይደል? ነገ እኮ አንቺ 11 ሰዓት ነው የምትነሺው። በነገራችን ላይ ሎሚ የላችሁ? ሴትዮ የዛሬ የበላነው አሳ ሳይሆን ስጋ ነው። አይ እዚህ ላይ ምናልባት ከጣፈጠ ጨምቄ ልጨምር። ምን ላይ? ጁሱ ላይ ወይኑ ላይ? ኧረ እናንተ ፍረዱ። የት ሀገር ነው ወይን በሎሚ የሚጠጣው? ሎሚ ይጨምራሉ እያለች ነው። ግን ይጠጣል ወይን በሎሚ ግን ጥሩ አይደለም። ወይ ጠገብኩኝ። እየወጋን ወረደ። ቢላ ታመጣለሽ? አይ ማን ጨርሰው ነው? ለምን ጨመርሽ? ዛሬ ምንድነው ሴትዮ እግርሽ ሰላም እየመታኝ ሁሉም ነገር የምሬ ነው። ሁሉም ነው የሚመታኝ። እኔ በቃ ቤተሰብ ምናችሁ ማለት ነው። ልጅቷ ማለት ነው ወይን ብላ ከዛ ቪንቶ ሰርታ ማለት ነው። ፋኒ ቢና ቢላ ተፈልጋሽ አትፈልጊ? ቪንቶ ሰርታ ይኸው ስሙ ቢላ ተፈልጊ አትፈልጊ? ልጅ ነገርኳቸው። ምን አልሻቸው? ቪንቶ ሰራው ብላ ማለት ነው።
በቃ ወራ ኢቬንቱ አይደለም ወይን ነው ኢቬንቱ አይደለም። ኢቬንቱ ሰራው ብላ ማለት ቢሻንጮሎ ላይ እንሰራች። ቺርስ እንዴት ነው የሚጋጨው? አዳውን አንድ ቢላ ይዛል ከቸርች ነው የመጣ ማጸፍ ትልቅ ሃሌሉያ። እስቲ አንዴ እጅ ወደ ላይ ታደርኩ አንቺ ኢየሱስ ምን እንደሚደረግ ላሳይሽ። ሴትዮ ምን ጥሬ ስጋ አስመሰልሽብኝ። ወደዛ ሂጂ። ማን ጥሬ ስጋ ወሸኔታ ጉዷ ነኝ በለዋሉ መቼም ቢሆን አልተው 10 ብር ነው የወጣበት ቤት ምን በኢትዮጵያ ሂሳብ ስሪ እንጂ 5000 ብር 5000 ብር ስንት ኪሎ ነው? 5 ኪሎ ኧረ አንድ ማለት አላውቅም። ስጋ አስጨምር ነገር ጫለት ግሬንዲና ማኪ የማንዶን ቀበጥ መቀቀታ መረቅ አይደለም ያልኩሽ። ይሄን እያረፍሽ ነገ ከነገ ወዲያ እያልሽ ቢሽ አንዳንድ ፍሬ ምግብ ከመስራት ተገላገልሽ። ቤታችሁ ምንም እንትን የለውም። መድኃኒዓለም አያችሁ ለፊዮ ለኔ እኮ ይሄ ውሃ እንደምትጠጣኝ ይችላል። ይኸው ስሙ ውርደቷን አያችሁ። ይሄ ድምፅ አጠፋ። ኢትዮጵያ ነው መሰለኝ ለምክንያት ወንበር ላይ ተቀምጠን ምናምን ነገር እየበላን ስለሆነ እዚህ ነው ተሰብስቦ የሚባል ማኪ ሳይታኛ ዋጥኩት። በቃ ወረዚህ ብሎ ቀጥታ ቂጥ ጋር ወይ ቦርጭ ጋር ቢሄድ ጌታን ወረዚህ ብሎ አልታኝኩም ማለት ፍሪጅ ልክ አላለም። ወይ ሄዶ ቂጥሽ ላይ ነው ቁጭ የሚሆነው። ኧረ ይኸው እዚህ ጋር ነው ያለው። በቃ ቂጥ ነው የሚሆነው። እየወጋኝ ነው የወረደው። ቀስ ብሎ ቂጥ ይሆናል። እንዳይመጣ እኔ መሞት አልፈልግም። ወደዛ ወደ ኩሽና ልሄድ ነው። ማን የሚበሉት